ተፈጠርኩ ቅዱስ እንድትሆን ገብቷል። ፈቃዱ ምንድነው ካልከኝ ቅዱስ እንድትሆን የተቀደሰ ሰው መቀደስ ነው። በቃ አንደኛ ተሰሎንቄ ቅዱስ ጳውሎስ ነው የእግዚአብሔር ፈቃድ ነው እርሱም መቀደሳችሁ ነው ብሏል። ስለዚህ ቅዱስ ለመሆን የምትሄድበት መንገድ ሁሉ የእግዚአብሔር ፈቃድ ነው። ገብቷል። በህይወት ቅድስናን አግኝተህ መንግስተ ሰማያትን ወርሰህ በዛ ከእግዚአብሔር ጋር ልትኖርበት የምትመኘው ህይወት ሁሉ ያንን ለማድረግ የምትራመደው መንገድ የምትወስደው እያንዳንዱ እርምጃ የቅድስና መንገድ ሁሉ የጽድቅ መንገድ ሁሉ ቤተክርስቲያን ውስጥ የምታሳልፈው የንስሐ የስጋው ደግሞ የብዙ ነገሮች በተለይ በመንፈሳዊ ህይወት የምትሄደው ሁሉ ፈቃዱ ነው የማይከለክለው ቀድሞ የፈቀደው ነገር። ሁለተኛው ደግሞ ምስጋና በሁሉ አመስግኑ ብሏል። ይህ የእግዚአብሔር ፈቃድ ነውና ብሏል ቅዱስ ጳውሎስ። ስለዚህ በሁሉ ማመስገን ምክንያቱም እንድታገለግል እንድታመሰግን የተፈጠርከው እንደ መላእክት አንተ አመስገኝ እንድትሆን የተፈጠርከው ሄደን ነገ ምንም ስራ የለንም እግዚአብሔርን እንደ መላእክቱ ቅዱስ 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 እያለን ዘወትር ማመስገን ነው ስራችን። ያንን ህይወት በዚህ ተለማምደህ እንድትኖር ይሄ የተገለጠው ፈቃዱ ነው እና ምንድነው እንዳረግ የምትፈልገው ብለህ መጸለይ ሁሉ አያስፈልግም። አሁን ግራ መጋባት ራሱ አያስፈልግም። በቃ የእግዚአብሔር ፈቃዱ በቅድስና ህይወት በምስጋና ህይወት እሱን መስለህ በቃ እሱን ወደ መምሰል ደረጃ የሚያስኬዱትን የቅድስና ደረጃዎች ሁሉ አልፈ መጨረሻው እንደ ቅዱስ ጳውሎስ እኔ ክርስቶስ እንደመሰልኩ እናንተም ክርስቶስን መሰሉ እንዳለ ክርስቶስን ለመምሰል በምታደርገው ጉዞ ውስጥ እሱን መስለህ እንድታልፍ ይሄ የተገለጠው የእግዚአብሔር ፈቃድ ግራ የሚያጋባ ነገር የለም። ግን ሰው